ማንም ዞር ብሎ እንኳን የሚያየኝ የሌለ ምስኪን ነኝ ብለን እናስባለን። እንደኛ ድንቅ፣ እንደኛ ውብ፣ እንደኛ ልዩ ከየት ይገኛሉ ወገኖቼ? በአንድ እጅ ጣት የማይቆጠሩ ሰዎች ፍቅር ሲነግፉ እንክትክትህ ይወጣል። ለምን ለራሳችሁ ዋጋ መስጠት ታጣላችሁ? ወረት የሌለበት ፍቅር፣ በዘላለም ፍቅር ወድጄሃለሁ ሲልህ ማስማው የሚወድና የሚያፈቅር አምላክ እንዳላችሁ ድምፁን አትሰሙትም? መከራችሁን ከክርስቶስ ጋር አብራችሁ ተቀበሉት ነው ምላችሁ። ምን ይዘህ ነው የምትሄደው? የዘላለም ሕይወት እንደዚህ መቀለጃና ማፌዣ ነው። ወጣቶች፣ ምናልባት ወላጆቻችሁ፣ ምናልባት ዘመዶቻችሁ፣ ምናልባት ታላላቆቻችሁ ዓለማችሁን እንደማያውቁት ቆጥራችሁ ብቻችሁን የሆናችሁ እንዳይመስላችሁ። የኔና የእናንተን ዓለም የተዋወቀ አምላካችን ክርስቶስ ነው አንተ የኔ ነህ የሚለው። ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል አምላክ አለ ይላል። ወጣቶች ሆይ እናንተ ከተፈተናችሁት በላይ ተፈትኗል። እናንተ ተትታችሁ ከሆነ እናንተ ከተተዋችሁት በላይ ተትቷል። እናንተ ብቻችሁን ቀርታችሁ ከሆነ ብቻችሁን ከቀራችሁት ከእናንተ በላይ ብቻውን ቀርቷል። ተፈትናችሁ እንኳን ከሆነ ከኔና ከእናንተ በላይ ተፈትኗል። ደክማችሁ እንኳን ከሆነ ከኔና ከእናንተ በላይ ደክሟል። ለዚህ ነው ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል አምላክ አለ የሚለው። ብንደክም ይራራልናል፣ ድካምን አውቋላ። ብንፈተን ያዝንልናል፣ ተፈትኗላ። ብንተው ይመጣልናል፣ ተትቷላ። ብንገፋ ይሰበስበናል፣ ተገፍቷላ። ይራራልናል የሚለው ቃል ምንኛ እውነትና የሚያጽናና ነው። ወጣቶች ከኃጢአት በቀር በነገር ሁሉ እንዳንተ እንዳንቺ የተፈተነ ስለሆነ ይራራልናል ወገኖች። ይሄ ብቻ አይደለም። በተለይ ወጣቶች በወጣትነታችን መደነቅ፣ በወጣትነታችን ትኩረት መሳብ፣ በወጣትነታችን ሊጨበጨብልን ልንሞገስ እንፈልግ ይሆናል። ማንም እኮ ትኩረት የሚሰጠኝ የለም። ማንም እኮ ክህሎቶቼን፣ ጸጋዎቼን፣ ተሰጦቼን የሚያደንቅልኝ እኮ የለም። ማንም ዞር ብሎ እንኳን የሚያየኝ የሌለ ምስኪን ነኝ ብለን እናስባለን። አንድ ሌላ እጅግ የሚያጽናና ተስፋ ልንገራችሁ። ተሰጦታችንን፣ ጸጋችንን፣ ፍጥረታችንን እንደ እግዚአብሔር ያከበረ እንደ እግዚአብሔር ከፍ ከፍ ያደረገ ማን አለ? እስኪ ላስታውሳችሁ። እግዚአብሔር በእጁ የፈጠረው እኔን፣ አንተን፣ አንቺን እንጂ መላእክትን ይመስላችኋልን? እንደኛ ግሩም፣ እንደኛ ድንቅ፣ እንደኛ ውብ፣ እንደኛ ልዩ ከየት ይገኛሉ ወገኖቼ? ብቻሽን ውብ ነሽ፣ ብቻህን ግሩም ነህ። ለምንድን ነው ከሌሎች ያነስን እየመሰለን አንገታችንን ዘለስ የምናደርገው? በዓለም ላይ አጨብጫቢ የሚያጨበጭብ ስላጣን ኩርምት ጭርምት ብለን የምንኖረው አያችሁ። የብቸኝነቶቻችን ምንጭ የሚሆኑት እነዚህን ሐሳቦች እግዚአብሔር የነገረንን በማመን ከብቸኝነት በላይ አንዳንዶቻችን ብቸኝነት ብቻም አይደለም፣ እነዚህን ሐሳቦች በማሰላሰል የበታችነት ተሰምቶናል። እያኗኗርን እንጂ እየኖርን እንዳልሆነ ቆጥረናል። በአንድ እጅ ጣት የማይቆጠሩ ሰዎች ፍቅር ሲነግፉ እንክትክትህ ይወጣል። ይህንን ድምፅ ግን ስማው፣ በዘላለም ፍቅር ወድጄሻለሁ ይላል። ምናልባት እኛ ያጣና በዚህ ዓለም ላይ ያሉ የጥቂት ሰዎች ፍቅር ነው። ያውም ሰጥተው የሚጎልባቸው፣ መጽውተው የሚያንስባቸው፣ በጣም ደካሞች የሆኑ ምስኪንና ድሆች የሆኑ ሰዎች ፍቅር አጣን ብለን ነው ራሳችንን እያጣን ያለ ነው። እውነት በዘላለም ፍቅር ወድጄሃለሁ የሚለው ባለጸጋው እግዚአብሔር ነው ወገኖች። ወጣቶች ሆይ መለወጥ አይደለም መለዋወጥ ባለበት በዚህ ዓለም ፍቅር ማጣት ለምን ራሳችሁን ታጣላችሁ? ለምን ለራሳችሁ ዋጋ መስጠት ታጣላችሁ? መለወጥ የሌለበት ያውነት
እግዚአብሔር እንደሚያፈቅራችሁ እየነገራችሁ እግዚአብሔር ያወዳችኋል፣ እግዚአብሔር ያፈቅራችኋል። መለወጥ የሌለበት ያውነት ማለዳ ወዶ ማታ ሚከዳ አይደለም። ስቆም ያስለቅስ አይደለም። ፊት ሰጥቶ ጀርባ ሚነፍቅ አይደለም። ሁሌ የሚወድ ሁሌ የሚያፈቅር ፍቅሩ የማይቀንስበት ወረት የሌለበት ፍቅር በዘላለም ፍቅር ወድጄሃለሁ ሲልህ ማስማው። ለምንድነው ሰማይ ከምድር የተደባለቀባችሁ እስኪመስላችሁ ድረስ በዝምታ በመሰበር የምትኖሩት? ወገኖቼ እንኳን የኔና የናንተ አንድ ሁለት ሶስት ሰው በደል ቀርቶ የዓለሙ ሁሉ በደል ፍቅሩን እንዳለወጠበት አላያችሁ? ሀባህሎት ብዝት ኃጢአት በየትበዝህ ጸጋ እግዚአብሔር። ኃጢአት በበዛችበት የእግዚአብሔር ጸጋ እንደበዛች አልሰማችሁ? የሚወድና የሚያፈቅር አምላክ እንዳላችሁ ድምፁን አትሰሙትም? እኛን በማፍቀር የሚኖር አምላክ እያለ ለምን ራሳችንን በመጥላት እንኖራለን? ስለኛ የተሰቀለ አምላክ እያለ እኛ ገመድ ላይ መንጠልጠል ይገባናል? የተወደዳችሁ ክርስቲያኖች የሞተልን አምላክ እያለ እኛ ራሳችንን መግደል ይገባል? መራራ ሐሞት የተጎነጨ ጌታ እያለ መርዝ መጠጣት ይገባል? እውነት እንነጋገር ከተባለ ዲያብሎስን ከሚያህል አውሬና ሽፍታ ካዳነን በኋላ እናንተም ሽፍታ ትጠሉ የለ? እናንተም አጋሽ ትጠሉ የለ? ቅዱስ ጳውሎስ እንዲህ ይላል፣ የሙሴን ሕግ የናቀ ሰው ሁለት ወይም ሶስት ሰው ቢመሰክርበት ያለ ርኅራኄ ይሞታል ይላል። የኪዳኑን ደም ያከፋፋ እንደ ርኩስ ነገር የቆጠረ እንዴት የሚብስ ቅጣት የሚገባው ይመስላችኋል ይላል። ይሄንን ደም ማክፋፋት፣ ዋጋችሁን ማሳነስ እንዴት ያሳፍራል! ብቸኛ ሆንኩ፣ የበታች ሆንኩ፣ ዋጋ ቢስ ሆንኩ ብላችሁ እንዴት አድርጋችሁ ነው በዓለም ፊት ርካሽ እንደሆናችሁ ምታ? ዋጋችን በጣም ይሄንን ለቃላት ለመሸንገል እናንተን ለማታለል ምለው እንዳልሆነ እግዚአብሔር ያውቃል። ከምናገረው በላይ ነው ይሄ እውነት። ቃላት የሚገልጸው አይደለም ይሄን እውነት። አንድ ሳብጀክት ኤፍ አመጣህ ማለት ዘመን ሁሉ መጨለም አለበት። ማትሪክ አላመጣሽም ማለት ሰማይ ምድር ይደባለቃል ማለት ነው። ስራ ማጣት ማለት ራስን ማጣት ነው። ምናልባት በአንድ እጅ ጣት የማይበልጡ ጥቂት ሰዎች ትተው ሊሆን ይችላል። የምር እንነጋገር ከተባለ ግን ዓለምህን እንኳን አታውቁ፣ እንኳን ዋጋህን ያንተን ዓለም እንኳን ገና አልተዋወቅከው። ዓለሜን ንገረኝ ካልከኝ ዓለምህ በጣም ድንቅ ነው። የትኛው ነው? እንዲህ ይላል እግዚአብሔር ቃል። ንዑድ ክቡር የሚሆን ሐዋርያው ቅዱስ ጳውሎስ በረከቱ ትደርብንና እንዲህ ይላል፣ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማህበር ደርሳችኋል ይላል። ዓለሜ የት ነው ካልከኝ ዓለምህ ሰማይ። አሁን እዚህ ምድር ላይ የምታየው ዓለም እንኳን 80% ነው። እንደውም ልንገር፣ ንዑድ ክቡር የሚሆን ሐዋርያው ጳውሎስ ዳግመኛ እንዲህ አለ፣ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል አለ። ምጥ የሚያዝ ታላቅ ወንድም አለ። ይህን ታውቃለህ? ሐሳቡን አንተ ይህን ዓለም ተዋወቁት ወጣቶች። ምጥ የሚያዝ ክርስቶስ በልብ እስኪሳል ድረስ ምጥ የሚያዝ የሚጨነቅ የሚማልድ ወንድም አለ። ዓለም ሁሉ ይተዋሃ። ዓለም እኮ አይወድም እኮ። ዓለም እኮ የትኛው ዓለም? መከራ ስትቀበሉ ወጣቶች ዛሬም ወደፊትም በሕይወታችሁ ሁሉ መከራ ከገጠማችሁ አንድ ማለፊያ መንገድ ልንገራችሁ። መከራችሁን ከክርስቶስ ጋር አሳልፉት። መከራችሁን ከክርስቶስ ጋር አብራችሁ ተቀበሉት ነው ምላችሁ። እንዴት? ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ከክርስቶስ ጋር ተሰቅያለሁ። ብቻዬን ምን አደርጋለሁ አትለው። አብረን መከራ ብንቀበል አብረን ደግሞ እንከብራለን፣ አብረን ደግሞ እንወርሳለን ይላል። አብረሽ አብረን በምስጋና በአኮቴት የሰይጣንን ውጊያ የዚህን ዓለም መከራ ከተቀበልከው እመነኝ ከመስቀሉ መከራ ጋር ይደምርልሃል። ሌባ ባዶ ቤትን እንደማይታገል ዲያብሎስም ባዶ ቤትን ሲታገል አይተናናቀም። ለምንድን ነው የምፈተነው ካልክ ባዶ ስላልሆንክ ነዋ። ክርስቶስ ስለተዋህደህ ነዋ። ደም ተቃብተዋል።
እና ያጨበጨበልህ ልታልፍ ትፈልጋለህ? ማን ያለ ፈተና እንዳለፈው አንተ ያለ ፈተና ልታልፍ ነው? ክርስቲያን ከሆንክ በዚህ ውስጥ ማለፍ ግዴታ ነው። ሶስተኛ የተማሪዎች እውነት የሚገለጠው ፈተና ላይ ሲቀመጡ አይደለም። የኔና ያንተ እምነትስ ያለ ፈተና እንዲገለጥ ትፈልጋለህ? ከሞት በኋላ ያለውን ህይወት አትካዱ። ከሞት በኋላ ያለው ህይወት ካልታመናችሁ አሁን ያልኩት ነገር ውስጥ ሁሉ ትገባላችሁ። ምን ማለት መሰላችሁ? የዚህ ዓለም ኑሮ ካልተመቸኝማ የዘላለሙ ኑሮ ይቅርብኝ ባዮች ትሆናላችሁ። ለዚህ ነው አንድ ሰሞን በዚህ በማህበራዊ ሚዲያ ብንሄድ ይሻለናል የሚል የሆነ ዘመቻ ቻሌንጅ ጀምረው ነበር። አንዳንድ ወንድሞች የት ነው የሚሄዱት? አያሳዝኑ ወይ? እንደ ጳውሎስ ሩጫቸውን አልጨረሱ ወይ? አልተጋደሉ ወይ? ሃይማኖታቸውን አልጠበቁ? ብንሄድ የት ነው የምትሄደው? ምን ይዘህ ነው የምትሄደው? የዘላለም ህይወት እንደዚህ መቀለጃና ማፌዣ ነው። እዚህ ካለው መከራ በላይ እንደሆነ አያውቁ። የግድ ቀምሰው መመለስ አለባቸው። የዘላለም እውነት መጽሐፍ የነገራቸውን አይቀበሉም፣ አያምኑ። የት ነው የምትሄደው? የት ነው የምትሄደው? የደረሰባችሁ ችግርና ወይም እየደረሰባችሁ ያለው ችግርና ያላችሁበት የችግር ስሜት እንዳትረሱ። ከእግዚአብሔር በላይ አይደለም።